ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም አላቸው። ሊገሉት ነው የሚፈልጉ። ልብ አድርጊ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። እኔ ወዳለሁበት ቀጠለና ሰላም እንዴት ናችሁ? እግዚአብሔር ይመስገን። ይሄ ጥቅስ ከስቅለቱ ጋር የሚገናኝ ጥቅስ አይደለም። ጌታ ኢየሱስ ክርስቶስ ለምን እንደመጣ ሲነግረን የማቴዎስ ወንጌል 20:28 የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ ኢየሱስ ለምንድን ነው የመጣው? ስለኛ ቤዛ ሊሆን። ጌታ ኢየሱስ አስቀድሞ ተናግሯል፣ እንደሚገሉት፣ እንደሚሰቅሉት፣ በሶስተኛውም ቀን እንደሚነሳ ማለት ነው። ማቴዎስ ወንጌል 16:21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች፣ ከካህናት አለቆች፣ ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። የማቴዎስ ወንጌል 20:18 እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅንም ለካህናት አለቆች፣ ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛውም ቀን ይነሳል አላቸው። ስለዚህ ጌታ ኢየሱስ እንደሚሰቀል በሶስተኛውም ቀን እንደሚነሳ ተናግሯል ማለት ነው። ካዲያ የቱ ጋ ነው የያዙት? የቱ ጋ ነው የተሰቀለው? የቱ ጋ ነው የተነሳው ብለካል። ከማቴዎስ ወንጌል 26:50 ላይ በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። ማርቆስ 15:24 ሰቀሉትም፣ ልብሱንም ማን ማን እንዲወስድ ዕጣ ተጣጥለው ተካፈሉ። የማቴዎስ 27:35ም ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉት። ታዲያ የቱ ጋር ተነሳ ብለካል። የማቴዎስ ወንጌል 28:5 መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና። እንደተናገረው ምን ብሏል? ተነስቷል። ስለዚህ ጌታ ኢየሱስ ክርስቶስ እንደሚሰቀል ተናግሯል። ሞቶ በሶስተኛው ቀን እንደሚነሳ ተናግሯል። እንዳለውም ተነስቷል፣ አርጓልም። የማርቆስ ወንጌል 16:19 ጌታ ኢየሱስም ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ። እንዲሁም የሐዋርያት ሥራ 1:9 ይህም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። መቼ ነው የሚመጣው? ለፍርድ። ራሱም እንደተናገረው በማቴዎስ 16:27 ላይ የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል፣ ለእያንዳንዱም ሰው እንደ ስራው ዋጋውን ይከፍለዋል። እንዲሁም ራእይ 22:12 ላይ እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ። ስለዚህ አይሁዳውያን መሲሁ ራሱ ሲመጣ ይሰቀላል ብለው ያስቡ። ለዛ ነው ምን አለ? ከሰቀሉትም ከክፉ አድራጊዎቹ አንዱ ክርስቶስ እሱ ክርስቶስ አይደለህምን አለው። ራስህንም እኛንም አድን ብሎ ሰደበው ይላል። ከሰቀሉትም ከክፉ አድራጊዎቹ አንዱ በጣም ይገርማል። አልተሰቀለም ብለህ እየተከራከርክ ጌታ ኢየሱስ መስቀል ላይ ሆኖ ወንበዴው የተናገረውን መረጃ ብለህ ታመጣለህ። ሉቃስ 23:39 ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ራስህንም እኛንም አድን ብሎ ሰደበው። የት? መስቀል ላይ ሆነው። ታዲያ ለምን አልተሰቀለም ብለህ ትከራከራለህ? ይኸው እያለህ እኮ ነው፣ እየነገረህ ነው። ራስህንም እኛንም አድን እያለ ነው። ለማንኛውም እንግዲህ አስቀድመው ነቢያት ሲናገሩ ነበረ። ለምሳሌ ትንቢተ ዳንኤል 9:26 ላይ ከ6 2 ጊዜ 7 በኋላ መሲህ ይገደላል፣ መሲሁ እንደሚገደል አስቀድመው ነቢያቱ ሲናገሩ ነበር። የሚደርስበትን በጠቅላላ ነቢያቱ ሲናገሩ ነበር። ለምሳሌ ትንቢተ ኢሳያስ 53 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ለማንኛውም ጌታ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ሞትን ድል አድርጎ እንደተነሳ መጽሐፍ ቅዱስ ላይ በሚገባ ተቀምጧል። እሱ አልተሰቀለም ለማለት መራርጦ ያመጣቸው ጥቅሶች ክርስቶስ ኢየሱስ ጸለየ፣ በስጋ ወራት ጸለየ፣ ጸሎቱ ተሰማለት ምናምን የሚለውን ጥቅስ ነው። ለማንኛውም ከተፍሲር ይሄው መረጃ አምጥቼ ይላለሁ። እናንተ ተፍሲር አይደለም የምትሉት
በስጋ ወራት የሚለው አገላለጽ የጌታችን ኢየሱስ ክርስቶስ ፍጹም ሰውነትን የሚያመለክት ነው። እርሱ ፍጹም አምላክ ቢሆንም ፍጹም ሰውም ነውና ከኃጢአት በቀር በሰው ያለውን ልማድ ሁሉ በስጋዌ የፈጸመ ነው። ይህ ማለት እርሱ እንደኛ መራብ፣ መጠማት፣ መርከብ፣ መተኛት፣ ማልቀስ፣ መሞት የሚችል ነበር። ይህ የመለኮታዊ ወልድ ራሱን ባዶ የማድረግ ተግባር ኪኖሲስ ይባላል። ይህ ኪኖሲስ የመለኮታዊ ክብርና ስልጣንን ለጊዜው በመተው የሰውነትን ባህሪ ሙሉ በሙሉ መቀበልን ያመለክታል። ይህ የክርስቶስ አምላክነትን የሚቀንስ ሳይሆን የፍቅሩንና የትህትናውን ጥልቀት የሚያሳይ ነው። እርሱ የሰውን ባህሪ የመውሰዱ ዓላማ ከኃጢአትና ከሞት ባርነት ነፃ ለማውጣት እንዲሁም የሰውን ልጅ ወደ ቀድሞ ክብሩ ለመመለስ ነበረ። የስጋው ህማማትም እውነተኛ ተጨባጭ ነበረ ይላል። ዋው! ስለዚህ ይሄ ምንድነው የሚያመለክተው? ፍቅሩን፣ ትህትናውን ነው። ምክንያቱም ስጋን ለብሶ ነው የመጣው። እርሱ አምላክ ሆኖ ሳለ ግን የኛን ስጋ ለብሶ እንደመጣ መጽሐፍ ቅዱስ ይናገራል። ፊልጵስዩስ 2:6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም፣ ምክንያቱም አምላክነት የባህሪው ስለሆነ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ። ስለዚህ ይሄ አሁን የጠቀስካቸው ጥቅሶች በጠቅላላ የሰውነት ባህሪ ናቸው። ስለዚህ እርሱ አምላክ ሆኖ ሳለ ግን የሰው ስጋ ለብሶ በምድር ላይ እንደተመላለሰ ነው የሚናገረው መጽሐፍ ቅዱስ ማለት ነው። ለማንኛውም ክርስቶስ ኢየሱስ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም ብሎ ያላቸው ከእርገቱ በኋላ ነው። ምክንያቱም አይሁዳውያን ቢፈልጉት አያገኙትም፣ እርሱ ወዳለበት ሊሄዱ አይችሉም። ለምን? በኃጢአታቸው ስለሚሞቱ። ዮሐንስ ወንጌል 8:24 ላይ እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያው ለእናንተ የተናገርኩ ነኝ አላቸው። ስለዚህ ስላላመኑ እሱ ወዳለበት ሊሄዱ አይችሉም ማለት ነው። ያንን ነው እየተናገረ ያለው እንጂ ኦልሬዲ አሳይቻለሁ መጽሐፍ ቅዱስ ላይ በሚገባ